በመቅረዞች መካከል ያለው የክርስቶስ ክብር ዓለም አቀፍ ቤተክርስቲያን ውስጥ ነው የሚገኘው ከወንድሜ መሐመድ አይመር ጋር። እንደምታዩት የእግዚአብሔር ሰው በዚህ መልኩ እንግዲህ የመጣው ከእስልምና ቤተ እምነት ነው። ነገር ግን የክርስቶስ ወንጌል በእውነት ወደ ውስጡ ገብቶ ክርስቶስን እስከ ሞት ድረስ እያገለገለ ይገኛል ከነ ቤተሰቦቹ ማለት ነው። ወንጌል ሲሰበክ እንደምታውቁት ዋጋ ያስከፍላል። ብዙ መስዋዕትነት እየከፈለ ብዙ ዋጋ እየከፈለ የሚያገለግል የእግዚአብሔር ሰው። እኔም በዚህ በቲክቶክ ሚዲያ ላይ አየዋለሁ ሲያገለግል። ጥሩ መንፈስ መልካም መንፈስ ያለበት ሰው ነውና ሁላችሁም ከሱ አገልግሎት ጎን እንድትቆሙ። ምክንያቱም ቀርባችሁ የሚያገለግለውን ወንጌል በማየት የሚያገለግልበትን መንፈስ በማየት አብራችሁ ከጎኑ እንድትሆኑ። በሩቅ ሆናችሁ ምንም ጥቅም የለውም። ቀርባችሁ ከሱ አገልግሎት ጎን ቀርባችሁ አብራችሁት እንድትሆኑ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ።